بس مويه شو تشربي شاطره انت والله ايوه አሰላሙ አለይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼ ሰላም ብያለሁ እንዴት ናችሁ እኔ ያለው አልহামዱሊላህ መይም ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና ዛሬም በአዲስ ቪዲዮ መጥቻለሁ አብራችሁኝ ቆዩ ለቻናሉም አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ ውድ ቤተሰቦች ያገሬ ልጆች ዛሬ አንድ ጠቃሚ ቪዲዮ ይዤላችሁ መጥቻለሁ ቪዲዮውን ላይክ እና ሼር በማድረግ እናንተ ደግሞ ተባበሩ ማለት ነው ልክ እንደኔ መዳም ቤት ውስጥ ለምትሰሩ እህቶች በተለይ በዚህ ሰዓት በጣም ወሳኝ ስለሆነ የዘነጋችሁ እህቶች ካላችሁ በዚሁ ምላስታውሳችሁ እንዲሁም ደግሞ እንዲህም ያላል እንዲብላችሁ እንድትማሩበት ያግዛችኋል ብዬ ስላሰብኩ ቪዲዮውን እንግዲህ መጥቻለሁ ቪዲዮውን እስከመጨረሻ ተመልከቱት ማለት ነው ወደ ዛሬ ቪዲዮ ከማለፌ በፊት እስኪ አንድ ነገር ልበላችሁ ከሁለት ቀን በፊት ይመስለኛል አንድ ቪዲዮ አካፍያችሁ ነበር እሱ ምንድነው አንዲት እህታችን መዳም ቤት ውስጥ እየሰራች ቁርስ ሳትበላ ስራ ገብታ በጣም ምርማት ራሷን ስታ ወድቃ ከወደቀችበት ደግሞ ፊሊፒኗ ሰራተኛ ቪዲዮ እየቀረጸች ተነሽ አንቺ ሁሉ ጊዜ ቀድሚያ ስራ ብቻ ነው የምታወቂው እስኪ ምግብ እያለቻት የሚያሳይ ቪዲዮ ቀንጨባ አድርጌ አስደምጫችሁ አሳይቻችሁ ነበርና እንግዲህ ከዚያ ቪዲዮ ላይ ብዙ ኮሜንቶች ተጽፈዋይቻለሁ ከኮሜንቱ ላይ እንግዲህ ለመረዳት እንደሞከርኩት አብዛኞቻችን እኛ ኢትዮጵያውያኖች ጧት ከስራ በፊት ቁርስ እንደማንበላ እንዲሁም ደግሞ ብዙዎቻችሁ ቁርስ የሚባል ነገር እንደማትበሉ ኮሜንት ላይ ለመረዳት ይያለው አንዳንድ እህቶችም እኔም በፊት እንደዚህ ነበር የማደርገው ነገር ግን በተደጋጋሚ ታመም ነበር ህክምና ከሄድኩ በኋላ ግን አስተካክላለሁ ቁርሴን በልቼ ነው ስራ የምገባ እህቶቼ ትጎዳላችሁ ቁርሳችሁን ብሉ የሚል ኮሜንትም የኮሜንት እህቶችን አይቻለሁ ብቻ በአብዛኛው አይደለም ከስራ በኋላ ይቀርና ፈጽሞ ቁርስ የማይበሉ እህቶችም እንዳሉ ኮሜንቱ ላይ አይቻለሁ ማለት ነው እኔ ምሳ ብቻ ነው የምበለው ቁርስና አራት በልቼ አላቅም ምግብ ችግር የለበትም ያላችሁ አላችሁ እንዲሁም ደግሞ አንዳንዶቻችሁ ደግሞ የምግብ እጥረት ያለባችሁ እህቶችም እንዳላችሁ ኮሜንት ላይ ለመረዳት ይያለው ብቻ ምንም ይሁን ምንም ያገሬ ልጆች የቻላችሁትን ያክል ቤት ውስጥ ያገኛችሁትን ያክል ተሯሩጣችሁ ለመቅመስ ሞክሩ እውነቴን ነው የምላችሁ መዳሞቻችሁ ስትበሉ ሳይው ደስ የማይላችሁ ካሉ እነሱ ሽተኙላችሁ እንደማንም ተሯሩጣችሁ የሆነች ነገር ቅመሱ ምክንያቱም ካልተበላ መኖር አይቻልም ያገሬ ልጆች እርቧችሁ ከጥቅም ውጭ ከሆናችሁ በኋላ ብትበሉት ራሱ ምግቡ አይስማማችሁም እውነቴን ነው የምላችሁ እና በባለፈው መዳም ሌላ ቦታ ሄዳ እኔ ሰው ቤት ነኝ ብያችሁ ነበርና ከዚህ ቤት በፊት ሲሰሩ የነበሩ ኢትዮጵያዊ ሰራተኞች እንደሆኑ ነግሬያቸዋለሁና ኢትዮጵያዊ ሰራተኞች እየሰሩ ያለ የቤቱ ስርዓት የነበረውና አሁን ደግሞ እዚህ ቤት የሚሰሩ የኡጋንዳና የስሪላንካ ሰራተኞች ናቸው የቤቱ ህግ ተቀይሯል የተቀየረው በእነሱ በኩል ነው እንጂ በመዳሞች በኩል አይደለም ማለት ነው እንግዲህ ይሄ የምታዩት የጁስ እቃ ነው ማለት ነው 2 ሊትር ነው የሚይዘው ያገሬ ልጆች ታውቁታላችሁና ይሄ ነው ውሃ የሚጠጡበት ሁለታቸውም ሰራተኞች በዚህ ነው ማለት ነው ቤቱ አልহামዱሊላህ ምንም አይነት የምግብ ችግር የለበትም የምግብ እጥረት የለበትም የትልቅ ሰው ቤትም ስለሆነ እንግዳም ይመጣል ስለሚባል ጁስም በሉት በቃ ፏካው ምናምኑ ምንም ችግር የለባቸው ውሃም የሚጠቀሙት የሃይላንድ ውሃ ነው እና ይሄ የምታዩት የጁስ እቃ ሁለታቸው አላቸው ማለት ነው ሁለት ነው ያላቸው አንዳንድ ብቻ አይደለም ያላቸው እንግዲህ አሁን እንደምታዩት ሙቀት ነው አይደለም ሙቀት ስለሆነ ደግሞ ሰውነታችን ብዙ ውሃ ይፈልጋልና ከዚህ ቤት የሚሰሩ ልጆች ሁለታቸው ውሃ የሚጠጡት በዚህ ነው ይታያችኋል አይደል እንደምታዩት ነው ቪዲዮን የቀረጽኩት ከጠቀማችሁ ከተማራችሁበት ብዬ ነው ይቺ ልጅ በጣም ስለገረመኝ ነው ምክንያቱም ነው ይቻላልቅም እያት እንደምታዩት ነው ማለት ነው እና ቀረጽኳትና እያወራኋት ነበርና በቀን በዚህ ስንት ተጠጫለሽ አልኳት ማለት ነው አንዳንድ ቀን 4 ተጠጣለሁ አለኝ ግን ሁሉ ጊዜ በአብዛኛው 2 ተጠጣለሁ አለኝ 3 መጠጣለሁ አለች ማለት ነው ምን ታደርጋለች መሰላችሁ በዚህ ተሞላና ወስዳ ፍሬዘር ውስጥ ታስቀምጣለች ከዚያ ተልጅ ሳይሆንባት መቀዝቀዝ ሲጀምር ይሄኛውን ታወጣና ደግሞ ሌላኛውን ሞልታ ታስቀምጣለች ከዚያ በየሰዓቱ ስትጠጣ በየደቂቃው ስትጠጣ ሲጎልባት ውሃ ተሞላዋለች እንዳልኳችሁ ሃይላንድ ውሃ ነው የሚጠጡት የሃይላንድ ውሃ እየቀዳች ነው ወደዚህ የምትጨምረው ማለት ነው ከዚያ አሁንም ደግሞ ሲጎልባት እንደዚያ ታደርጋለች ማታም ስትጠጣ የዋለችውን ውሃ ሞልታ ፍሬዘር ውስጥ ታስቀምጣለች ሌላኛውን ደግሞ አምታ ወደ ክፍሏ ይዞ ትገባለች ማለት ነው ለሊት ስንት ጊዜ እንደሚጠጡ አላየዋቸው ምክንያቱም እኔ ከነሱ ክፍል አልተኛውም ሳሎን ነበር መጅልስ ነበር የተኛውትና ማለት ነው ብቻ ይቺ ቁጭ አትልም በየ5 ደቂቃው እያነሱ ነው የሚጠጡ በየ5 ደቂቃው እያነሱ ነው የሚጠጡት እና በጣም አደነኳቸው ሴትዋ በጣም ትልቅ ሴት ነች ብትዋት ወላሂ እውነቴን ነው የምላችሁ የልጅ ራሱን እንታከላለች ማለት ነው ግን ስትመጣ የተጨማደደች አይኗ ሁሉ ምናምን የምታስፈራ ነበረች አሁን ግን ማሻአላ ብታዋት ፊቷ ሁሉ አባብጣ ወፍራ ፊቷ ውጥር ብሎ ምናምን ነገር
ለምን ራሷን ስለምትጠብቅ። ለምን በደንብ ነው የሚበሉት። በደንብ እንዳልኳችሁ የቤቱ ህግ አሁን ላይ ተቀይሯል ብያቸዋለሁ አይደል? የኛ ሀገር ልጆች እያሉ የቤቱ ህግ ጠዋት እንደተነሱ ያው አሮይት ስላለች ቡና ያፈላሉ ማለት ነው። ቡና አፍልተው ቡናው ተፈልቶ ሳሎን ይቀመጣል። ከዛ በኋላ ተነስተው ጽዳት ይገባሉ ማለት ነው። አሁን ደግሞ ህጉ ተቀየረ። የቤቱ ማን ነው የቀየረው? እነዚህ ሁለት ሰራተኞች ማለት ነው። ጠዋት እንደተነሱ አሁንም ቡናቸውን ያፈላሉ። ቡናው አልቀረም፣ ቡናው ይቀመጣል። ቡናውን ካፈሉ በኋላ ይመለሱና ደግሞ ከረቅ ያፈላሉ ማለት ነው። ከሊብ እሱን ያፈሉና ደግሞ ከአንዳንድ ስሙን ጋራ ቁርሳቸውን ከወተታቸው ጋር ቁርስ አይደለም እንዴት አድርክ ልበለው ምን ልበለው አላውቅም። ያችን ደግሞ ጥጥት ብልት ያደርጉና ወደ ስራ ይገባሉ ማለት ነው። ከዚያ ስራቸውን ደግሞ ጭርስርስ አድርገው ይመጡና እንደገና ኖርማል ቁርሳቸው ፏ አድርገው ቢፈልጉ ፉሉ፣ ፈሶሊያው፣ እንቁላሉ የፈለጉትን የምግብ ችግር የለም ብያቸዋለሁ። ቁርሳቸውን ፏ አድርገው ይበላሉ ማለት ነው። ከዚያ ወደ የስራቸው ይገባሉ። አንዷ ምግብ የምትሰራ ከሆነ አንደኛዋ ደግሞ ከአሮይቱ ጋር ቁጭ ብላ ልብስ ተኩሳለች ማለት ነው። አሮይቷን እየጠበቀች ከዛ ምሳ እየሰሩ እስከ ምሳ ሰዓት ድረስ መቆየት አይችልም። በጣም ጎበዞች ናቸው። በነገራችን ላይ እየተማርኩን ነገር ቢኖር ወላሂ ተመልከቱ። በተለይ ውሃ አጠጣጣቸውን ለውሃ ያላቸውን ቦታ ወድጀዋለሁ ማለት ነው። እያያችሁ ነው። ከዛ ምሳ እየሰሩ እያለ በመሀል እስከ ምሳ ሰዓት ድረስ መቆየት አይችልም። ስለሚርባቸው በመሀል ይመጣሉ። የቁርስ ሰዓት ሲበሉ ያተረፉት ካለ ሰየ ከሌለ ደግሞ ስሙን እንዳልኳችሁ ሁብዝ ስላለ ጅቡን ቀባ አድርገው በትልቅ የፌርሙስ ደግሞ ሻይ ተፈልተው ለቤተሰቡ ማጥባህ ይቀመጣል። ከዛ ቀድተው በዳቧቸው ሻያቸውን አወራርደው ይበላሉ ማለት ነው። ከዚያ ምሳ ሰዓት ሲደርሳል ምሳቸውን በሚገባ ፍና አድርገው ይበላሉ። እቃቸውን ያጣጥባሉ፣ ማጥባቸውን ጽድት ያደርጋሉ። ከዛ የረፍት ሰዓት አለ፣ የሻይ ሰዓት ሁላችንም የምናደርገው ነው። ወደ ክፍላቸው ይገቡና ያርፋሉ ማለት ነው። ከዛ ከረፍት በኋላ ደግሞ እንደተነሱ ኮፊያቸውን ይዘው ቁጭ ይላሉ ማለት ነው። ማነቃቂያ ኮፊያቸውን ይጠጣሉ። ከዛ ደግሞ አሁንም ቀጣይ ደግሞ ወደ ስራቸው ይገባሉ ማለት ነው። መስራት ያለባቸውን ነገር የሆነ ብስኩት ምናምን ነገር ከኮፊ ጋር ግድ ነው፣ ወይንም ኬክ ምናምን ነገር ግድ ነው። ከምን ከኮፊ ጋር ማለት ነው። ከዛ ያንን አድርገው ከጨረሱ በኋላ እራት የምትሰራው እራት ትሰራለች፣ አሮይቷን የምትጠብቀው አሮይቷን ትጠብቃለች። ከዛ በኋላም ደግሞ እራታቸውን ግጥም አድርገው ይበላሉ። እራታቸውን ከበሉ በኋላ ይሄን አንደኛውን እንዳልኳቸው ውሃ ሞልተው ፍሬዘር ውስጥ አስገብተው ይሄዳሉ። ለምን ለነገ ጧታቸው። አንደኛውን ደግሞ ይዞት ወደ ክፍላቸው ይገባሉ። እኛስ በቀን ስንት ብርጭቆ ውሃ ነው የምንጠጣ? ያገሬ ልጆች ራሳችሁን ጠብቁ። ወላሂ እውነቴን ነው የምላችሁ። ራሳችሁን መጠበቅ ለራሳችን ነው ጥቅሙና ከነሱ ጋርም ተግባብተን መስራት እስከምንፈልገው አመት መስራት የምንችለው ጤነኞች ስንሆን ነው። ጤነኞች ካልሆን እንኳን ባዳ ቤተሰብ አይወድምና ራሳችሁን ጠብቁ። ውሃ ጠጡ። በተለይ አሁን ላይ ሙቀት ስለሆነ ብዙዎቻችሁ ውሃ ትዝ አይለኝም የምትሉ ልጆች አላችሁ። ግን የሀገሬ ልጆች ለጊዜው ባይታወቀን ነው ቆይቶ ይጎዳናልና ውሃ መጠጣት ጥቅሙ ብዙ ነውና ውሃ ጠጡ። ቢያንስ ይሄን ያክል እንኳን ባጠጡ በመጠኑ የተወሰነ ነገር ለመጠጣት ሞክሩ። ግን የሌላ ሀገር ዜጎች እንዴት እንደሚያደርጉ ያስተምራችኋል ብዬ ስላሰብኩ ነው። ተማሩበት፣ እናንተም ጀምሩት እንደዚህ